ደጀን አሊ ደስታው ሰርኪ ልዑል ደምሳሽ ሰይፈ እነዚህ ከኢትዮጵያ ካልወጡ ኢትዮጵያ ውስጥ ካሉ የትም አይሄዱም ከሀገር ሳይወጡ ተፈልገው ይያዛሉ ጥያቄያችንን ይመልሳሉ አልይም ስልኩ ስለሚበህክ ተሰራ የዛንን ግባ ብዬ ነው ሰይድ ጋር ያቀረብኩት እኔ ወራሴ ደውዬ በቃ ግባ ለምንድነው የማትመጡት እየሰማን ነው ብለዋል ይሰማሉ ሁሉም እኮ የኔ ያዳምጣሉ እኮ ታዲያ ንጹህ ኮኑ ምን አስፈራቸው ለምን አይመጡም እንደኛ ፍትህ ፈላጊ ለእህታችን ፍትህ የሚፈልጉ ከሆነ እንጂ ምን አስደበቃቸው ምን ስልካቸውን አዘጋቸው ምን በፌክ አካውንት አከታተላቸው ላይ አይመጡም እንደ ሌባ ተደብቀው ከሚያዩ ንጹህ ኮኑ ይምጡ እዚህ ጋር ጥያቄዎቻችንን ይመልሱ አንተ ይኸውልህ አንተ የሚጠበቅብክን ሁሉ አድርገሃል በየቤቱ ስትጠራ ሄደክ ለእያንዳንዳችን ጥያቄ መልሰሃል የራስህን ኃላፊነት ተወጥተሃል ስለሌሎቹ ተወው እንፈልጋቸዋለን እናገኛቸዋለን ዶንጎ እኔ ከዚህ በኋላ በቃ እኔ በቃኝ እኔ ራሱ እንዴ ነገ ነው የሚበቃ ያጎትክ ልጅ ይዘከው ስትቀርብ ነገሰን እንፈልጋለን ለምን የሰው ንብረት ይዟል ስልኳና ፓስፖርቱ እሱ ጋር ነው የሰው ንብረት ይዞ መጥፋት የለም እኮ እሱን መጠየቅ እኮ ይቻላል እኮ እንዴ እኮ አምጣው አንተ ዘመድ ካል እንዴ ያጎትክ ልጅ አምጣው አንተ ማምጣት ካልቻልክ ደግሞ አድራሻ የቤተሰቦቹን አድራሻ ስጠን ለህግ አካላት እንስጥ ለጥያቄ ይፈልጋል ይቅረብና ጥያቄ ይመልስ ለቅልቦች ላስተላልፈን ያንተ አድራሻውን ስጠኝ የቤት ቁጥሩ ወረዳ ኤቭሪቲንግ ስጠኝ እኔ ለቅልቦች ላስተላልፍ ይሄድና በህግ ታይዞ ይጠየቅ ማንም ሰው ተጠርጣሪ ለከዚህ ቦታ ስለነበርክና ለጥያቄ ትፈልጋለህ ከተባለ በህግ ሄዶ ጥያቄውን መመለስ አለበት ለምን እንደ ሌባ ስልኩን ዘግቶ ይጠፋል መጠየቅ ያለባቸው መጠየቅ ይችላል ምን አለ መሰለህ አሁን አንተን አምና የአካባቢ ልጅ ነው ብላ ካንተ ጋር ሄዳ እዛ ላይ እኔ አይደለም ወንድም ሄደችው ልጅቷ እኔን አምና አይደለም ወንድም ያው እናንተን አምና አብራችሁ የነበራችሁ ልጆች በሙሉ አምና ነው እናንተ ጋር ሄደችው ልጅ ስለዚህ ልታግዘን ይገባል እንጂ ለምን ተጠየቁ ብለህ ልትቆጣ አይገባም እንዲያውም ሊቆጭህ ይገባል ለምን አንድ ሐሳብን ያቋረጡኝ ነው ሐሳቤን መስጠት አልቻልኩም አው ተስፋዬ ይቅርታ ተስፋዬ በጣም ይቅርታሽ ምንም ችግር የለም ወንድሜ ሃዱ አሁን እኔ ላንቺ ነው ነብሰ ጡርም አይደለሽ ረጅም ሰዓት ማር ለተቀመጥሽ እኛ ከዚህ ማይንድ ወተን ፎከስ ማድረግ ያለብን ነገር ላይ ማድረግ አለብን እሺ ምንድነው እሱ ምልሽ እነዚህን ሰዎች እዛም ያሉት ጫፍ ላይም ያሉት ድንበር ላይ ያሉትን ህጋዊ ከሆኑ እነሱም ወደ ኤምባሲ ቀርበው ቃል የሚሰጡበትን ነገር መፍጠር አለብን አሁን ድንበር ላይ ያለውን ሰጣ ገባ እንትን ካለ ሌላ ደግሞ አንዱን እናስተካክላለን ሲባል ሌላ አደጋ እንዳይመጣ ቀጥታ ህጋዊ ሆነው ነው የሚሰሩት ኑና ጠይቁን እየተባሉ ነው ኢንቮልቭ እንዲያረግበት እዛ ኤምባሲ ኢንቮልቭ እንዲያረግ ይሄ ጉዳይ ሲሪየስ መሆኑን እኛ ጫና ማድረግ ይኖርብናል እዛ እንትን እንላለን ከዛ በተጨማሪ ሀገር ቤት ያሉት አብረው የወጡት ኦሬዲ የገጠር ልጅ ብቻ ነው ባክ ያደረገው ዘጠኙም ባሉበት ተፈልገው ስልካቸው ያሉበት ሎኬሽን ተፈልገው መግባ አንደኛው ደግሞ እንደሄደ ነግሮናል ዳር ላይ ነው ለሳያ ደውሎለታል መጣም ያለው ማለት ነው ሶ ሀገር ቤት ያሉትን በህግ ቁጥጥር ስር ውለው ያዩትን እንዲመሰክሩ ተጠርጣሪና ምስክርነት እንጂ የሰጡት መቼም ገላቸዋል ተብለው አይደለም እየተጠየቁ ያሉት ሶ ይሄንን ደግሞ መስጠት ምንም የሚጠይቅ ነገር ስለሌለ እዛ ዶክመንታቸው ተልኮ የሚጠየቁበት ነገር ይኖራል ማለት ነው አሁንም ዋናዎቹ ጉዳይ ላይ ፎከስ ማድረግ ያለብን እነዚህን መለስ እዛ ነበርክ ያለውን ተናገር እባክህ ምናምን በሚለው ማባበሉ ሳይሆን የጉዳዩ ባለቤት ያዣለ ሸኛለ አድራሻለ የሞቱት ሁለቱን ሰዎች የሚያመጡትን ነገር ይመጣሉ የሃና ስልክ ያለበትም ልጅ መጥቶ መስክራ ዘመዷ ነው ተብሏል የሃና አደራ የተሰጠውም ልጅ ደግሞ ያኛው ልጅ አለ ባለፈው የመዘገብሽው እሱም ደግሞ መጥቶ መመስከር አለበት ያለው ነገር አባቷንም በደንብ ደግመን ደግሞ ዛሬ የተነሱትን ነገሮች ጠይቀን አባቷንም ዘመዱንም ያለውን ነገር አድርገን ወደ መስመር የሚይዘው ያ ነው እንጂ እንትኑ እልም ይልና አሁን እያንዳንዱ አጀንዳ እየሰጡ ነው አሁን መጠየቅ ያለብን ነገር እንዳንጠይቅ ረጅም ሰዓት ተቀምጠናል ግን ሰንበዲ ገባና መረጃ አለኝ ይላል ከዛ እንደዚህ የሆነ ነው እስከ 10 እና 11 ቀን የሚሄደው ስለዚህ ዛግ ቦታ ያለውን ኃላፊነት የሚወስዱልን ማን ነው ይሄንን ነገር እንዴት ነው የምናደርገው በህግ በመናቃቸው ሰዎች በሽማግሌ በተለያየ መንገድ እየተነጋገረ መስመር ማስያዝ ካልቻልን በስተቀር ከባድ ነው የሚሆንብን ብዬ ነው ማስበው ሶ ቀጣዩ የነገ በስራችን ላይ እናወራና ነገ ምንድነው የሚሆነው ስንል እነኛ ሰዎች ይምጧራቱ ተክላይ ማን ነው ያኛው
እና ሁለቱ ደግሞ እኛን የቀበርናት ያሉት አራቱ ይምጡ። ስልኳን የሚያዘው የገጠር ልጅ ነግሮ ይምጣ። የገጠር ልጅ እንዲገኝልን እናደርጋለን። ለሌሎቹም ለአራቱም ደግሞ ተስፍዬ ላቋርጥ ፈልጌ አይደለም። የሚመጡት በስልክ ነው። እሺ፣ በዛ ነው የተስማማ ነው። በቪዲዮ ፈቃደኛ አይደሉም። በስልክ ይመጣሉ ሶስቱ። ሁለቱ ቀበርናት ያሉት እንዲሁም የገጠር ልጅ ደግሞ አሁን ቃል ገብቶልናል ያጎቱ ልጅ ጋር የቻለውን ያህል ሁሉ ደውሎ እንደሚያመጣ ህጋዊነታቸው ከተረጋገጠ ደግሞ እዛ ኤምባሲ ሄደው ቃል እንዲሰጡ ማለት ለሚንቱ አለበለዛ በቪዲዮ ስላልታዩ ብቻ በድምጽ አዳሩን ብዙ ነገር ሊደረግ ይችላል። ፌክ ኢንፎርሜሽን ሊሆን ስለሚችል እነኚህን ነገሮች ሊያረጋግጡልን የሚችል ሰዎች ህጋዊ ነን የሚለውን ነገር ከነገሩን እዛ የህግ አካል እናደርጋለን። ለህግ ደግሞ ሊጠየቁ የሚችሉበት መቼም ሁሉም ያውቋቸዋል አይደል? እዛ በዛ ነገር እናደርጋለን። ከዛ ውጭ አሁንም ትኩረት ማድረግ ያለብን ብዬ ማስበው አሁንም ሀዘናቸውን ላለማበረታት ቤተሰቦች ክስ ይጀምሩ። እነዚህ የምንለፋቸው ነገሮች ሁሉ ዶክመንቶቹ ተይዘው ክስ ካልፈጠሩልን ማስረጃዎችን ልናደራጅ አይችልም እና ፋይሉ ክስ አባትየው ይጀምሩና ይሄ ነገር ውጭ ጉዳይ ሚኒስቴርን ሰራተኛና ክህሎትን ሄደው በደብዳቤ የልጄን ጉዳይ ብለው ደብዳቤ ያስገቡልን። አንድ ከክሱ ውጭ የሚመለከታቸው አካላቶች ላይ ደብዳቤ ገባ አይደለ? ተስፍሽም እዛ ያለውን ነገር ሊያግዘን የሚችለው እነኛን ደብዳቤ ተግዞ ነው። ደብዳቤ አሁንም ለቅን ልቦችም ደግሞ ይተባበረን ብለው ይጻፉ ለነሱ አጀንዳ ኬዙ ይያዛል ማለት ነው። እኛ ደግሞ እዚህ ያለነው ሰዎች ፍትህ እያልን የተለያዩ ሚዲያዎች ላይ አሁንም ማጨናነቃችንን አንተው። ያንን ነገር ስናደርግ ትኩረቱን አባትየው የጠየቁት በአንድ ሰው ቢሆን ፋይል አደራጅተውልናል። ፌዴራልም ኢንሳም እያንዳንዱ ቦታ እንዲገባ ከተደረገ ትብብር ጥያቄ እያንዳንዱ ነገር እያደገ ይመጣል። ሶሪ እየደወልኩኝ ነው። እያንዳንዱ ነገር እያደገ ስለሚመጣ ፓወር ያገኛል ማለት ነው። የመንግስት አካልም እያንዳንዱ ኢንቮልቭ ካደረጉበት ህዝቡም ከተረባረበ ወንጀለኞቹም ለህግ የሚቀርቡበት ነገር ሩቅ አይሆንም። እያንዳንዷ መስመር ላይ ምክንያቱም ድንበር ላይ ያሉትም እንተባበራለን፣ ማስረጃ አምጡ ነው የሚሉት። አየናት የሚሉትም ደግሞ ያለ ሰው አምጡ፣ እኔ እዛ አካባቢ ላይ ዋጋ ከፍዬ እሄዳለሁ የሚሉ ሰዎች እየደወሉ ነው። እነዚህ ነገሮች ሁሉ የሚጠናከሩት ግን አባትዬ